ማማዝናሽ ጠላ ይወዳሉ። ጠላ ይኖራል። አንተ ችግር ለወዲህ ነው የመጣው። አቶ ሽመክት ቤት አብሮ አይሄድም። አቶ ሽመክት ታው የሞተ ሰው ምን ያስፈታል? ሰው ይበላ የለም ወይ ይላል። ኧረ እንዴ ለእሱ ነው የመጣው። ማን እያገባ ማን አግብቶ ይፍታ? አቶ ሽመክት ወንድሜ ሽመክት አቶ ሽመክት የኔ ጡረታ አቀባይ ማጅራት ቆለፉ ወይ ማጅራትን መቱ ወይ ማጅራትን መቱ ወይ የኔ ጡረታ አከፋፋይ ማማዝናሽ ይገርሞታል። አቶ ሽመክት አንድ ቀን እቤታቸው ምግብ እየተበላ እንዳጋጣሚ ሄድኩኝ። እኔ ጥቅልል አደረጉና አጎረሱኝ። ላንተ አሁን ማን ያጉርሰኝ በሉ። ማን ያጉርሰኝ በሉ። ኧረ በሉ ማን ያጉርሰኝ? አሁን ማን ያጉርሰኝ? ሽመክት ሽመክትዬ አንድ ቀን ደግሞ የኔ አጉራሽ የኔ ጡረታ ሰጪ የኔ ጡረታ ሰጪ አቶ ሽመክት ወንድሜ ማማዝናሽዬ ይገርሞታል። የሽመክት ውለታ ተነግሮ አያልቅም። አሁን እሱ ይሄ አጎቱ ናቸው። ይሄኛው እዚህ ያሉ አጎቱ ናቸው። አቶ ሽመክት አጎቱ ናቸው። ልጅ ምንም የላቸው። ድሮ ገጠር አግብተው ነበሩ አሉ። 3 ጊዜ 4 ጊዜ አግብተው 4 ጊዜ ፈተዋል አሉ። አይደለም እሳቸው አይፈልጉም ነበር። በህይወት እያሉ ልጅ መውለድ አይፈልጉም ነበር። እያገቡ 7 ጊዜ 3 ጊዜ 4 ጊዜ እሳቸው አይፈልጉም መውለድ። አዎ አግብቶ መፍታት ነው ስራቸው የነበረው እኮ አግብቶ መፍታት ነው። ልጅ መውለድ አይፈልጉም። አሁን ማን አግብቶ ይፍታ? ማን እያገባ ማን አግብቶ ይፍታ? አቶ ሽመክት ወንድሜ እኔ ለሰው መጣሁዬ አቶ ሽመክት ወንድሜ ማማዝናሽ ምንድነው ለቅሶ ቤቱ ምንድነው? ምኑ እንደው የሚበላ የሚቀመስም የለም። ባዶ ለቅሶ ዝበልዛ አመት ባላጣራው ሰው ኑሮ ውድ ነው። አንተ ለወዲህ ነው የመጣው። ዘመድ ሞቶ ለለቅሶ አይደለም እዚህ አንተ ለወዲህ አረንጃው ከስር ይፍረስ አይደለም ለቅሶ አይደለም ጀፍረት የለም። ለወዲህ ነው እንደመጣው ወዲህ ቤት አትበላም። አንተ ተላላ አንድ ቀን ደግሞ ይገርሞታል። ማማዝናሽ ለወዲህ ነው እንደመጣው አንድ ቀን አቶ ሽመክት ከሳብ ማማዝናሽ ይኸውልዎት ይሄ እዚህ ጋር ጥግ ያለው ይሄኛው ይሄ ከገጠር አምጥተው ያሳደጉት ልጅ ነው። ይሄ እዚህ ጋር ያለ ቀይ የለበሰው እና ሳማቸው። አንተ ምን ነው ኮራ እንዴ? ሳማቸው። አይዞ የውሸት ልቅሶ አይዞ እያለቀሰ ነው። አይዞ የጦት ልጅም ይሁን የእህትም ልጅ ወንድምም ልጅ ነው። እኔ አልበላም። ኧረ እንበላለን። እኔ በቃ ቤት ጠግቤ ወጣሁ። በቃ አሁን ለራስ ሆዳምናትክን ቤት አትበል። ለእሷ ቤት መተህ የሚበላ የለም ወይ እችላለሁ ባለጌ እዛ እኔ ቤት በልቼ ጠግቤ ወጣሁ። ቤቴ ሚጥሚጣ የለውም። አንተ ብትኖር በወጥ እንበላ ነበር። አጎታ አዘጋጅተው ለመሞታቸው አንተ ትበላ እንድትበላ ብለው ሽመክት አንተ ብትኖር ደረቅ እንጀራ እንበላም ነበር። በወጥ ነበር ምን በላው። አንተ ሽመክት ወጥ ይሰሩ ነበር። እሳቸው ወንድ አይደሉ? ወንድ ወጥ እየሰራ ነው ስትበላ ይመርከው። አረ እንደዛ አይባልም። አንተ ዝም በሉ እንዴ! ምንድነው እንዴ? በቃ አምላክ ወታደሮች መተው ወጥተው ይወስዱሃል። ነግሬያለሁ። በህግ አምላክ እንዴት ነው ለቅሶ ቤት ህልም ይፈታሉ? ቤት አትበላም። እዛ ለቅሶ ቤት ህልም ይፈታሉ ወይ? በልተህ አትመጣም። ይሄ ለቅሶ ቤት ነው። በቃ ህልም የቱ ነው? ህልም አትፈችው። ይሄ ነው የሚሰጡት። ይሄው ዋጋውን ታውቅ የለ? አረ ህልም ቤት ለቅሶ ቤት ነውር ነው። አይፈታም። ህልም አይፈታም። መልስ አረ ለቅሶ ቤት ነው እንዴ? ለቅሶ ቤት እኮ ነው። አልፈታም። ለቅሶ ቤት አልፈታም። ለቅሶ ቤት የሞተ ሰው ህልም ይፈታል። የሞተ ህልም የሚፈታው የሞተ ሰው ለቅሶ ህልም ይፈታል። ህልም ያለ ማለት የሚፈታው የሞተ ሰው ህልም ያስፈታል። ሰው
የደስታ ብቻ የሰርግ ብቻ አይደለም። የሞተ ሰዋቸውም በህልማቸው አደጋም እንደው ያዩት ህልሙን ያስፈታሉ። አይ እሳቸው ህልም አይደለም እማማ ዝናሽ ህልም ፍቱልኝ ሳይሆን መቼ ነው የምሞተው ንገሩኝ፣ የምሞትበትን ቀን እዝጌር ነው የሚያውቀው። እዝጌር ነው